የተገኛችሁ ሁላችሁም የትግራይ ልጆች የኦሮሞ ልጆች በጣም I'm so proud of you በጣም proud ሆኜባችኋለሁ ለእናንተ ጭብጨባ ይገባችኋል ማናችሁም ማለት ነው በጣም seriously you did it በጣም ከሚገባ በላይ ነው የሰራችሁት I love everything ያደረጋችሁት ሁሉ seriously priceless ነው በጣም ደስ ይላል ጎበዞች አንበሶች ብያችኋለሁ በርቱ ሶየውን አስደነጋግጣችሁ ድንብርብሩ ነው ትታች መሽርፊትን ካሳል አርጋችሁ ሌላካችሁት እና I'm so happy I'm so proud of you guys በጣም proud of you ሁለተኛ ነገር ባላሌ ተጋሩዬ እጋብዛችኋለሁ አይዟችሁ ምርጥ የትግረኛ ለካቲት 11 አብረን ምንጨፍርበት እጋብዛችኋለሁ በድምጼም ከፈለጋችሁ ልላችኋለሁና ትግረኛ እኮ ዘፈን እንኳን ትግረኛ ዘፈኑን እኮ ማውራቱም እኮ አሁን አላስደነግጣችሁም ብዬ ነው እንጂ ቋንቋው እኮ ስምጥ ብሏል አባቴ እስከ መጨረሻ ነው ምንችለው ለማንኛውም ተረጋጉ እንደርስበታለን anyway ጆሌ ብያ አባኮቲ ደግሞ ባይስን እንጃለዳ በዚህ አጋጣሚ አኖ ሊቭ ሳልገባ ቆይቻለሁ ምክንያቱም ትግላችን obviously በምድር ላይ ነው በአክሽን እየተደረገ ነው የሚዲያ ጋጋታው የሚዲያው ድብድብ የሚዲያው ያዙ ልቀቁኝ እኛ is done you know obviously የሆነ ነገር ሲኖር ሲጀምሩ ደግሞ አለን ቤቢ ጅራ አለን አባቴ አለን ብቅ እንላለን የሆነች ነገር እኛ ዝም ምድር ላይ ጨዋታው አሁን ጌሙ ምድር ላይ ነው ብለን ቲዲኤፍም ወለ ኦሮሞም ጨዋታው ምድር ላይ ነው ብለን ዝም ጭጭ አለን እንጂ የሚዲያ ጋጋታ ፍራቻ አይደለም በሚዲያም ሆነ በምድርም ሆነ በምድሩም በሚዲያውም ልካችሁን ማስገባት አክተንም ከተነሳን ማለት ነው ይሄ ታወቀ ነገር ነው እንደ ልማዳችሁ የዞራችሁ ሪፖርት ትላላችሁ ያ ነው እንግዲህ እኛ ደግሞ ሪፖርት ስታር እየተሰበሰበን እንመጣለን ከጀመርነው ፊሙም ምኑም እኛ እጃችን ላይ ነው ስለዚህ ዝም አልን አንዴ ዝም አልን ጸጥ ስንል ሚዲያውን በቃ እንትን የሆነ ግግታል በቃ እንዱ ሻፈዳችሁበት የሆነ በቃ ያለኛ ሰው የለም ስሙን አራጉ አላችሁበት እንዴ ተረጋጉ እንጂ አሁንም እነግራችኋለሁ ጨዋታው አባቴ ድግሱም ጨዋታውም ኤቭሪቲንግ ምድር ላይ ነው ቲዲኤፍም ጽድት ያለ ስራ እየሰራ ነው ወቦ ኦሮሞ ሊበሬሽን አርሚ ጽድት ያለ ስራ እየሰራ ነው ፈርተሻል አዳሜ እየተንቀጠቀጥሽ ነው የነዚህ ሰዎች የብልጽግና የነፎጤ አንድ ምነግራችሁ ነገር ልክ ሲፈሩ ልክ ሲነቃባቸው ልክ እንትስትል ወይ ጀምራል የዛኔ ለምሳሌ ባዶ ቤት ላይ ባዶ ያልተሰራ ቤት አሁን ትግራይ ተነስተ ትግራይ ጮህም ከባድ ስራ ነው የትግራይ የኦሮሞስ ከባድ ስራ ላይ ነን አንጮህም ዋንን ለምን እንጮሃለን ምን ስራ እየተሰራ ነው አቤቢ የድል ስራ እየተሰራ ነው ትግል ላይ ነን ምን አስጮህን በጣም ብዙ we are very busy እንግዲህ ሚዲያውን ደግሞ ከፈትንላቸው እንግዲህ ከፈተው ይሁን እስቲ ይጩበት ብለን ስንከፍትላቸው ይሄ ጭንቅላታቸውን ይዘው በቃ ይላሉ አንድ ነገር ልንገራችሁ በዚህ አጋጣሚ ፎጤዎች እነፋኖች የፋኖ አለቅላቂዎች የሚዲያ ያዙ ልቀቁዎች ማለት ነው እኔ አንድ ነገር ልንገራችሁ አፋችሁ ከወለጋ ላይ ማታነሱ ከሆነ I'm telling you the truth እኔ ነኝ አንደኛ ሚዲያ I'm telling you እኔ ልንገራችሁ በወለጋ ሬሳሌ ትላንትና ትግራይ የትግራይን ህዝብ ለማስጨረስ የትግራይን ህዝብ ወንጀለኛ ለማድረግ እስከሚችሉ ድረስ ትግራይ ያሉ የትግራይን ንጹሃን ሲበሉ ሲያርዱ ሲደፍሩ ስንት ጉድ ሲሰሩ ነው የወጡት በስንት ትግል በስንት መከራ ኦኬ የስንት የትግራይ ወንድ ልጅ ስንት የትግራይ ሴት እና ታግላ ባላቸው አቅም ወጡ እንግዲህ ትግራይ ነፃ ወጣች አሁን ደግሞ መጡ እንግዲህ ወለጋው ሲከብዳቸው እንዲህ ነው ሲከብዳቸው ድራማ ትላንት ትግራይ ነበረች አሁን ደግሞ ወለጋ ወይ እንደ ነበር ያደጫልቷል ምንድነው ቆይ ራሳቸው ቆረ ድራማውን ሰሪና ድራማው ያመጡት እነሱ ሚሰሩት እነሱ ሚለቀ ትላንትና ወሎ ላይ በወሎ
ወሎ ላይ የወሎን ኦሮሞ ገለው አማራ ሞተ ብለው ሲጮሁ ነበር። ትግራይ ላይ ቅማንት እነ መተከል ያሉትን እናገውን እነ ምናምንን እየገደሉ አማራ ሞተ ብሎ ሲጮሁ ነበር። አሁን ደግሞ ወለጋ ደግሞ ሄዱና በራሳቸው የራሳቸውን ህዝብ ድምፁ ሰምታችኋል። ከዚህም በፊት ብዙ ተንኮል ከዚህም በፊት ብዙ ሸር ሲያሰላሱ ሲሰሩ የነበረው ወለጋ ላይ ገብተው ንጹሃን የራሳቸውንም ሆነ የወለጋን ንጹሃን ይገሉና ከዛም በኋላ አማራ ሞተ ይላሉ። I don't understand these people. ምን እንደሚፈልጉ I don't know. ምን እንደሚፈልጉ ወለጋ ላይ አልተመቸ 40 ዓመት ሙሉ ወለጋ ላይ ቂጥሽን ገልብጠሽ አዳሜ ምድረ ቆማጣ ለማኝ መታችሁ ወለጋ ላይ ማለት ነው። ወለጋ ላይ ከነ ባዶ ግርሽ ጫማ ማታቂ አለባበስ ማታቂ ሞባይል ማታቁ ወለጋ ላይ መታችሁ ሽሌ ደረቂጣና ቆሎ ከጠላ ጋር ስትበላ ያደክ ምድረ ፎጣ ለባሽ ወለጋ ላይ መተክ ቂቤ አንጮቴ ጨጨብሳ ጩኮ በልተክ ፋፋክ ተመልሰ ወለጋን ንጹሃን ትገላለ። ወለጋ ጠላቱ ነው ብድግ ብለ ተነሳለ። ነግራችኋለሁ። አብዝታችሁታል ከመጠን በላይ አለንኛ አለን ዶንት አለን ቂጥሽን የሞላው የወለጋ እናት ባንጮቴና በጮጮርሳ በልተሽ ማታቂው ቂቤ ታባታችሁ ታቃላችሁ። ሲጀመር አይቤት አባት ታቃለ ምን አባታችሁ ታቃላችሁ። ይሄንን ከርስን የወለጋ እናት ነፍላ አብልታ አወፈረች። ይሄን ቂጥን ብድግ ብላችሁ አሁን ደግሞ ወለጋቲ ትግራይ ነበረ ቂጥሽን ብላ ሳድጋስ አሁን ደግሞ ወለጋ እናንተ እኔ ሃይማኖት የላችሁ ከታሪክ የላችሁ። እኔ ምን እንደምትፈልጉ የማትታወቁ የምትፈልጉት ምን እንደሆነ አናቅ። እናንተ የምትፈልጉት እየዞራችሁ ብቻ ንጹሃን ግደሉና አማራ ሞተ እንደዚህ ሆንን እንዲህ ተገለበጥን እንደዚህ ሆንን በሰላም ኑሩ እምቢ እንኖርባት ውጡልን እምቢ። ምንድነው የምትፈልጉት? ማልበርባዱ ሲል እኔ እኮ ምን ግራ ገባኝ። ኦሮሞ ወለጋ ላይ አልተመቸህም? እሺ ውጥት በሰላም ትራንስፖርት ከኛ ቤቢ ወደ ጎጃምም ሆነ ወደ ጎንደር ትራንስፖርት ከኛ ወለጋ ድረስ ለመተክ እስቲ የትኛው የወለጋ ልጅ ጎጃም ሄዶ ይታገላል? እስቲ የትኛው የወለጋ ኦሮሞ ልጅ ሄዶ ጎንደር የሚታገል የጎንደር ልጅ ያዙ እስቲ ንገሩኝ። ትግሉን ተውት። እስቲ የወለጋ ኦሮሞ ሄዶ ጎንደር ላይ በአጠቃላይ ሙሉ ኦሮሞ እስቲ የትኛው ጎንደር ላይ ተስፋፍቶ እርሻ ተሰጥቶት ቤት ተሰጥቶት መሬት ተሰጥቶት የሚኖር በትዝ ቢላችሁ ኮደ በዛኔ ጊዜ የኦሮሚያ ንግድ ባንክ የሚባለውን እንኳን በትንሽ ያቃጠሉ ሰዎች አይደሉ እንዴ? እነዚህ የራሳቸውን አለቅላቂ አይደለም። ግን በኦሮሚያ ክልል ሲመጡ እርሻው መሬቱ ሁሉ ነገር ይሰጣቸዋል። ተደላድሮ ሲቀመጡ ቤተክርስቲያኑን ጥይት መሰብሰቢያ ያደርጉታል። መስጊዱን ቦምብ መሰብሰቢያ ያደርጉታል። ቤታቸው ውስጥ ብትገቡ ጥይትና ቦምብ ነው የምታገኘው። እንግዲህ የወለጋ እናት ታበለዋለች። ቂቤም በሉ ምኑ ጫጮቴን ጫጮርሳን እንዲህ ተከትላታለች። እሱን ይሰልቃል። ግን ቤት ውስጥ ጥይት ቦምብ አስቀምጦ ቀን ሰላማዊ ሰው ይሆናል። ማታ እየወጣ የወለጋን ንጹሃን እየገደለ ያረደ ከዛም በኋላ ጠዋት ላይ ይጮሃል። እንግዲህ አማራ አለቀ ተገደልን። እንግዲህ ሚዲያ የነሱ ነው። እኛም ደግሞ ምን አባታችን እንደሆነን አናቅም። ዝም ብለን አላ ምን እናድርግ? እያንዳንዱ ባይዘው አትሞኙ። እያንዳንዱ የወለጋ ልጅ እንዲህ ወጥቶ አፉን አይካፈትም እንጂ እያንዳንዱ የወለጋ ልጅ ሚዲያ አለው፣ ምሁር ነው። በእያንዳንዱ አሉ በተባሉ ቦታዎች ላይ አለ የወለጋ ልጅ። ዶንት ጌት ትዊስትድ። ዝም ስላለ ቅል ጭንቅላት ጋር አልከፋፈትም ነው እንጂ መናገር አክቶት አይደለም። ይሄንን ወቁ። ዝምታ መናገር እናንተ ወገኖቼ በወለጋ እኮ
ወለጋ ኦሮሞ ውስጥ እኮ ለስንትና ስንት ዓመት ሙሉ አብይማ ከመጣ ጀምሮ ወለጋ ላይ መብራት የለ ተጎዳን ተቃጠልን ብንል እኛ እኮ አምርብናል ወገኖቼ። መብራት የለ ውሃ የለ ስልክ የለ ምን የለ ወለጋ ላይ ስንት ጊዜ ስንት ዓመት ሞላው። ለኛ አንድ ሰው ወጥቶ የሚጮህልን አለ? አንድ ሰው ወጥቶ የሚናገርልን አለ? የለም። ወላ ማንም እያንዳንዱ ብሔር they don't care። እኛ ተጎዳን። እኛ በምንገደለው እኛ ኤርትራ አስገብቶ የሚጨፈጨፍ የወለጋ ልጅ ያለ መብራት ያለ ውሃ ያለ ምግብ እንርዳ ብለን የወለጋ ልጅ ተጠምቶ ረሃብ ገብቶ እስከ ዛሬ ድረስ ገንዘብ እንኳን እንርዳ አናስገባ ምግብ ይብሉ ገንዘብ እንርዳ ብለን እንኳን ገንዘብ ብንልክ እንኳን እነዚህ ሰዎች ኖ የሚሉት ገንዘቡ እንዳይላክ። ምክንያቱም የወለጋ ህዝብ በዚህም ተርቦ እንዲሞት እንዲያልቅ ነው የሚፈለገው። እሱ ሆርዳ ነው። አይ ኔቨር ኤቨር የማይመስል ነገር አይሆንም። የማይሳካ ነገር ነው። ሞክራችሁታል። ዛሬ አይደለም የወለጋን ህዝብ ለማጥፋት ያልተሞከረ ያልተሰራ ሴራ የለም። that's not gonna happen. impossible baby impossible። ትላንትና የትግራይ ህዝብ ሞከራችሁት አላችሁት ይሄን ጀግና ህዝብ አላችሁት። በድሮም ብትሉት በጅኒ ብትሉት በዛ ብትሉት በዛ አላችሁት ጥርግርግ አድርጎ ከሀገሯ አስወጣሽ። ሰላሙን ለማስከበር እየሰራ ነው። አፍንጫሽ ላይ ቆሞ መጣችሁ። ደግሞ ኦሮሞ ከዚህ ትግራይ ከመሄድ በፊት ኦሮሞ ክልል አሁን ደግሞ መጣክ። ወለጋ አባታችሁ ይጥፋ እንዴ! የምንሞተው የወለጋ ልጆች የወለጋ ኦሮሞ ነው ወለጋ። don't be stupid። የኦሮሞ አይን ነው ወለጋ። ሃዳ ከሰን በስባሳ አደራው የወለጋ አይን ነው ኦሮሞ። የኦሮሞ አይን ነው ወለጋ። is a part of it። እንዴ በጣም ነው የሚያናድደው ወገኖቼ። እስከ ዛሬ ድረስ ነው ምላችሁ አውቀን ነው ዝም ያልነው። ምክንያቱም እየታገልንበት ነው። አንድ የወለጋ እናት ለኦሮሞ ነፃነት ለኦሮሞ ትግል ልጇን እንደሰጠች ነው። ተንገብግባ አታውቅም። ምንታገለው ለኦሮሞ ነው። ምንሞተው ለኦሮሞ ነው። ምንቃጠለው ለኦሮሞ ነው። ያለ መብራት ያለ ውሃ ያለ ምግብ የትኛው ጎንደር ላይ የትኛው ጎጃም ላይ ነው ያለ መብራት ያለ ውሃ ያለ ምግብ? ኧረ በእናታችሁ አናውቅም እንዴ? 3 ዓመት ሙሉ non stop ወለጋ starving ምግብ እንዳይገባ እርዳታ እንኳን እንዳይገባ የተከለከለበት አምታልኙ መብራት የለም 3 ዓመት ተኩል ስልክ everything is stopped ወለጋ there is nothing። በዛ ላይ ተጨማሪ እየታገለ ወለጋ የወለጋ እናት ካለ ውሃ ያለ መብራት ያለ ምግብ ልጇን ሰክፋ እያደረገች ነው ለኦሮሞ ነፃነት። እንዴ አልበዛም እንዴ? ወለጋ አባን ከሰኑ ራቲ ቀባዳ አባችሁን ያዙ እናንተ ቆማ አጣብ ለማኙላ አላቅም እንዴ እኔ ገበሬ ምንም የማቅ ገበሬ እንዴ እኛ እኮ ማንኛውም የኦሮሞ ልጅ ማንኛውም የሌላ ብሔረሰብ በወለጋ ውስጥ መኖር ስንት 40 ዓመት ሙሉ በላይ 40 ዓመት ሙሉ በላይ እኮ ዝንጥ ብለው እነዚህ እያሳረቀጡ እኮ ከማን እኮ ወለጋ ልጅ በላይ ሲኖሩ ነበር እኮ አይደለ እንዴ? ማንም ሳይነካቸው እስከ ዛሬ ድረስ ተጠብቆ አይደለም እንዴ? እስከ ብሔረሰብ ለድራማ ወለጋን ህዝብ ለማጥፋት ወለጋን ህዝብ ለመጨቆን ወለጋን ህዝብ ለመጨቆን የማይሰራ ሴራና ድራማ የለም። ወለጋ ኦሮሞ ነው ወለጋ እንዴ! ወለጋ ምትገሉን እናንተ፣ ምታርዱን እናንተ፣ ምትጮሁት እናንተ በሬሳችን ላይ ልክ እንደምታደርጉት አሁን ቲዲኤፍ አፈነችሽ መጣሽ ደሞ እኛ ጋር ትታፈኛለሽ እዛም። I'm telling you never ever የጀግና ዘር የተወለደበት ታሪክ ያለው የኦሮሞ ጀግና የተወለደበት ምድር ነው ወለጋ ማለት። I'm telling you መጣች ጥጥቃታ አስፈታለሁ ጅኒ ያደርጋለሁ አሸባሪ አለ ሚንጥሴ ያላችሁ ሰበብ እየፈለጋችሁ
ያነሳልሽ ከኤስ ከዜድ እንዴ አልበዛም እንዴ ፋሽን ሾው አደረጋችሁ ፋሽን ሾው ይሰሩብናል ልክ የሆነ የወለጋ ህዝብ እንደው እንዴ ሚገሉን ሚያርዱን እነሱ ስንት ቦምብ ነው ስንት የማንም ዲቃላ ዛ ተሾጉጣሽ ስንት ቦምብና መሳሪያ ሾጉጦ ቤታቸው ላይ አስቀምጠው ቀን ሰላማዊ መስለው ማታ የወለጋ ልጅ አርደው በየቱቦ ስር እየገደሉብን ሬሳችንን ሰብስበው ከዛም በኋላ አማራ ሞተ አልበዛም እንዴ የኛን ማን ይናገርልን የኛን ቁስል የኛን ረሃብ ማን ይናገርልን የኛን ጥማት ማን ይናገርልን የኛን ያለ መብራት ያለ ውሃ ያለ ምግብ በዛ ላይ በዚህ በኩል መንግስት በሚልክብን በታወጀብን ጦርነት የምናልቅ የኛን ማን ይናገርልን ማን አቤት ይበልልን ማን ይጮልልን ከእግዚአብሔር ውጪ በጣም በዛ ደሞ አሉ እንጂ ኦሮሞ ነኝ ከዛ ጋር አብሮ የሚያሽቋልጡ የቲክታክ አጨብጫቢዎች ማንነታቸውን የማያውቁ ወይ ኦሮሞ ይሁኑ ወይ ምን ይሁኑ አማራ ይሁኑ ወይ ዶርዜው ወይ ምን ይሁኑ ማናቃቸው እኔ በወለጋ ውስጥ ማንኛውም ብሔረሰብ ንጹሃን እስከሆነ ድረስ ከኦሮሞ ልጅ በላይ ተጠብቆ ነው የሚኖረው ሰባዊነቱ ማንነቱ ንጹሃነቱ እስቲ ሲያወሩ እንኳን ሚዲያ ላይ የሚቀባጥሩት ገበሬውን ምንም የማቆን ገበሬ እዛ ሂዶ ሌባ ፋኖ ነኝ እያለ እየተሸቆለቆለከ ገበሬውን ይሄዳል በግዳጅ እንዲበል ይለዋል የሚናገሩትን እንኳን ማቁ ሙቼ ታርጄ ተነሳውኝ አንተ ምን ጌታ ኢየሱስ ክርስቶስ ነክ እንዴ ደም ቀርተው ይጠጣሉ አፈር ጠጡ አፈር የኦሮሞ እናት እጅ ደም ይሁንባችሁ ለእናንተ እየሆነባችሁም ነው እግዚአብሔር ለእናንተ እግዚአብሔር ነው የተነሳው ሰው ብቻ አይደለም አንታልኙ ይሄን ወቁ ምክንያቱም ምን በአሰት ስለምትኖሩ it's too much አንድ ቀን የወለጋ ህዝብ ደም ስቃይ የማይሰማት ሀገር መርዝ ሀገር ወገኖቼ 3 ዓመት ተኩል there is no ምግብ there is no ውሃ there is no ጅኒ there is no መብራት there is nothing በወለጋ መንገድ እንኳን የለንም ደና መንገድ ወለጋ ላይ ደና መንገድ እንኳን የለም ሱማ ዲፍረንት ነው ምን አይደለም ምግብ እንኳን በስነ ስርዓት ወገኔ መች ተመገበና በድርቅ ላይ በጦርነት ላይ መብራት የለም ምን ይለ በዛ ላይ ድራማ ይሰራበታል no stop you better stop all of you አሁንም እነግራችኋለሁ the end of the day ፋኖ ነኝ ትጥቅ አስፈታለሁ ብላክ ስትመጣ ስትገናኘን መዳበሪያ ነው ምናርግሽ መዳበሪያ አትመለሽም ወለጋና ጠፋለሁ ብለሽ መጥተሽ አትመለሽም እያንዳንዱ ኦሮሞ ሊበሬሽን አርሚ በዚህ አጋጣሚ ወለጋ ላይ ብቻ አይደለም ይሄን ታውቂያለሽ አፍንጫሽ ድረስ ነው ያለው እያንዳንዱ ኦሮሚያ ክልል ላይ የኦሮሞ ሊበሬሽን አርሚ ወቦፎርስ እያንዳንዱ ኦሮሚያ ክልል ላይ ነው ያለው ኦሮሞ ክልል ላይ መጥተሽ ትጥቅ አስፈታለሁ ይሄኔ ምድር ነው ይሄ ጅኒ ጲጥሴ ብለሽ ስትመጪ መዳወሪያ ነው የምትሆኚው ሂጂ የፈለግሽበት የኦሮሚያ ክልል አለን ከቤተክርስቲያን እስከ ሽንት ቤት ከሽንት ቤት እስከ መስጊድ ከመስጊድ እስከ ሱቅ ከሱቅ እስከ ሬስቶራንት everywhere we are there everywhere no more joke እንደ ድሮ በኦሮሞ ህዝብ ላይ የምትቀልዱ ለዛ ነው እንደሚያበዳችሁ እንደ ድሮ በኦሮሞ ህዝብ ላይ መቀለድ የዋነው የኦሮሞ ህዝብ ይያላችሁ በኦሮሞ ህዝብ ላይ የምትቀልዷት እቺ ጫዋታ ስለሌለ አሁን እድሜ ለኦሮሞ ሊበሬሽን አርሚ እድሜ ለጃልመሮ እድሜ ለጃልሰኝ እድሜ ለጃልቦብሳ እድሜ ለኦቦ ለልጆቻችን ለኦሮሞ ልጆቻችን እድሜ ለደማቸው እድሜ ለጀግንነታቸው እያንዳንዱ ኦሮሞ ጥርቅም ተደርጋ ስለተያዘች ቡቅቡቅ ብለሽ በሚዲያ ምታሸንፊ መስሎሻል በውሸት ፕሮፓጋንዳ ህች አለን እኛም እንዴ አለን አምታልኙ ዝም ስንል እኮ ኢግኖር አድርገን ቆይ እስቲ ብናም ብለን ዝም ስንል አላ አይደለ እንትን አሉ ፈነዱ የሆነ ፈንድሻ እንደ ፈንድሻ ፈነዳችሁ ታረጋጋ አባቴ
በእናንተ በቲክታክ እና በፌስቡክ ሚዲያ ጋጋታ ማንም ቆማጣ ምታመጩ ነገር የለም። ዘርማን ዘርሽን ወላ ራሳችሁም እንኳን አትሆን ዘርማን ዘራችሁ ነው ዘምታስጨርሱት። አምታልኙ ደት ፋኖ ብለሽ የማንም ፋኖ ያለ የማንም ዱርዬ ተሰብስቦ እየዞረ የኦሮሞን ንጹሃን እያረደ በሰው ሬሳ ላይ እንትላ የወለጋ ልጅ ማታ ቤቱ ላይ ቦምብ አስቀምጦ ማታ ላይ ቀን ሰላማዊ መስሎ ማታ ላይ ቦምብ እያስቀመጠ እየዞረ ስንት ዓመት ሙሉ የወለጋ እናት ስትቀልበ የነበረችውን ፋኖ ብለ ዛሬ መታ የወለጋ ልጅ እያረድ በኔ ሬሳ ላይ ምትንከባለል ለምን ተንከባለል? ስትንከባለል የእናንተ የው ሚዲያ እውነታውን ያውቃል። ይግባና ይመልከት። የዓለም አቀፍ መንግስት ወለጋ ገብቶ ብሏል። ጃልመሮ ከዚህም በፊት ተናግሯል። ጃልመሮ ከዚህም በፊት የዓለም አቀፍ መጥቶ ክፍት ነው ቤታችን ይግቡና ይዩት ብሏል። የእናንተ እኔ ትላንት ትግራይ ወሎ ጅኒ አይሳካ ሲቀር ወደዚህ መጣሽ አይሳካም። እዛ ደግሞ ያ ደግሞ የመጨረሻ ነው። that's your last place. I'm telling you ኦሮሚያ your last place. ብሔረሰብ ደግሞ ንቃ ከትግራይ ተማሩ ስንል እምቢ ብላችሁ ነበረ። ከትግራይ ተማሩ ስንል አሁንም ከኦሮሚያ ተማሪ አዳሜ እነዚህ ማረፊያ አይደለም። ሰው የሆነ ቦታ ላይ ሄዶ አርፈም ሀገርን አሳምር። እኔ አንድ የኦሮሚያ ወታደር የኦሮሞ ነፃ አውጪ ወታደር ጎንደር ሂዶ ቢዋጋ እንደፈለጋችሁ አድርጉት። አይ ዶንት ጊቭ አ ዳም። ምን አባቱ ሄደ? ለምን አባቱ ሄደ? እዛ ድረስ ምን ፍለጋ ሄድክ? ቤቴ ግን ከመጣክ ቤቴን የማስከበር የመጠበቅ እዳና አደራ አለብኝ። ግዴታና አደራ። ዘር ማንዘሮቼ አባቶቼ ያለቁበት ትግል ነው። ለኦሮሞ ነፃነት ተብሎ ማንም የሚቀዝንበት ይሄ ደላስት ነው። ደግሞ we told you this thing ከዚህ በፊት ተናግረናል። ደላስት እንኳን 666 ሰዎቹ እናንተ ናችሁ። 666ቶቹ እናንተ ናችሁ። ሃይማኖት የሌላችሁ ለሚሊኒክ የምትዘምሩ 666 እናንተ ናችሁ። ለሚሊ ሰው እግዚአብሔሩን ያመልካል፣ ለእግዚአብሔሩ ያሸበሽባል። ለሚሊኒክ የምታሸበሽቡ ሃይማኖት የሌላችሁ ምን የሌላችሁ እናንተ ናችሁ። 666 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢየሱስ ስም የታሰረው 666 እናንተ ናችሁ። ለሚሊኒክ የምትዝቅ ለሰው ነፍስ የምታሸበሽቡ ለሰው ነፍስ የምትሰግዱ 666 እናንተ ናችሁ። ግጥም ያላችሁ 666 እናንተ። እኔ ማለት እግዚአብሔር ነው። ለኔ ትልቁ ቦታ ያለው እግዚአብሔር ነው። ማመልከው እግዚአብሔርን ነው። እናንተ እኮ የትግራይ ሙስሊምና የትግራይ ቄስና ሼሂው እንኳን በስምምነት ለተጫባበጡት እኮ ያበዳችሁ ሰዎች ናችሁ እኮ እናንተ ናችሁ። 666 እግዚአብሔር እናንተ እኮ ናችሁ። 666 ሆናችሁብን። ይኸው ሀገሯ ተበጥብጣ እንደዚህ መላቂቷ የጠፋ ሙስሊም ክርስቲያን ብለን የምንጠያየቅ ሰው ዛሬ ትግራዊ ነክ፣ ጉራጌ ነክ፣ አማራ ነክ፣ ጅኒ ነው የምንባባለው። በእናንተ ምድረ ዱርዬ ፋኖ ነኝ ጅኒ ነኝ ምናምን እያላችሁ የመጣችሁት የአማራ እልቆች 666ቶች ሃይማኖት የሌላችሁ የሚሊኒክ ከነ ሚሊኒክሽ ትቀበሪያለሽ። that's the truth ከነ ሚሊኒካችሁ ነው የምትቀበሩት። ለምታሸበሽበው ሚሊኒክ እሱ ጋራ ሲኦል አንድ ላይ ጥርቅም። እሱ ምትላንትና ሲያርድ የኦሮሞ ልጅ ሲያርድ ዘር ሲያባላ አየን እኮ ታሪክ ተመልሶ መጥቶ አየን እኮ ቦታ መንገድ ስታገኙ አየን እኮ ይሄ ነው። መንገድ ስታገኙ የአባታችሁን ይዛችሁ መጣችሁ እንዴ ማሰላችሁን አገሯን እሳት ብጥብጥ 666 ከእናንተ በላይ አለ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ ኧረ በስመ አብ መብርሃን ድንግል ማርያም ነምበር 1 666 ኢትዮጵያ ውስጥ እናንተ ናችሁ። እናንተ ነምበር 1 666 በስመ አብ ኧረ በስመ አብ። ሃይማኖትም አየን እና ለነገሩ ሲጀመር ሃይማኖትም ብዙ ታሪክ የመጣው ከኩሽና ከአክሱማይትና ከኩንሻባ ነው። እናንተ ከየት እንደመጣችሁ ግራ ገብቶን እኮ ነው እንደዚህ ስቃያችንን ምን በላው እንዴ። ታሪክ ያለው እና ምናቃለን። ለዛ እኮ ነው ታሪክ ያለው ከሚያቀራርበኝ ደሜ ነው ወገኔ ነው ብዬ እኮ ነው እኔ እኮ ከሚቀርበኝ ጋር እንደው ምን ጉድ 66 መጣብን ብለን እኮ እንዲህ ምናብደው እኮ ከኩሽ የመጣነን እኛ
አክሱማይት እነ ኩንሻባ ታሪክ ያለውኛ እናንተ እኮ ግራ ገባችሁን እኮ ሃይማኖቱም ግዙም ኤቭሪቲንግ የመጣው በእድሜ ለትግራይ እኔ እኮ 666 ናችሁ አሰቃያችሁን እናንተ ናችሁ ሀገሩን የበጠበጣችሁት ኢትዮጵያን እንዳልነበረ አብይም ራሱ ሰለቻችሁ ሶ ኢቭን እንኳን አይደለ ከናንተ ጋር የሚሰራ ሰው ራሱ ሰለቻችሁ አይደለም እኛ የናንተን ሸር አውቀን የምንቃወመው ይቅርና የሚኒሊክ ልጆች የአማራ ልቆች እነፋኖች እንኳን እናንተ እንኳን እኛ እና አብሮአችሁ የሚሰሩ እና አብይና ብልጽግና ላይ አብሮው የሚሰሩ እነሱ ራሱ ተቃጠሉ እነሱ ራሱ አበዱ ግራ ገብቶት ሰውየው አንዴ እዛ ሄዳል አንዴ እዛ ሄዳል አንዴ እዛ ሄዳል ትጥቅ ማስፈታ ምን ማስፈታና አመተግጠመን እየገጠምከን እያየን ነው እናሳያለን ድሮን የለ ጅኒ የለ ልመና የለ ብድር የለ አሁን ትጥርቅምቅም ነው ጀለሴ የለም እንኖራለን ተከባብረን እንኖራለን እኛ ንጹሃንን አንነካም አንተ አሁንም እናገራለሁ በማንኛውም በኦሮሚያ ክልል ውስጥ ማንኛውም ዜጋ ጉራጌም ይሁን ትግሬም ይሁን አማራም ይሁን ደቡብም ይሁን የመኖር ማንነቱ ተከብሮ ጥቅሙ ሳይጎደልበት ሀብቱ ንብረቱ ተከብሮ የመኖር መብት አለው ነገር ግን እንደዚህ ስትቆይ ስትታመሺ ግን ተተማማሽና ተተማምሰሽ ለወደፊቱ ሀብታም እንሆናለን ነዳጅ ኑ ትታችሁ ሀገራችሁ ነዳጅ ማምረቻ ይሆንልናል እንደው ትግራይና ነዳጅ እናመርታለን መዳበሪያ ትሆናላችሁ ነዳጅ ከዛም በኋላ we become very rich ስለዚህ የውሸት ብሔር ብሔረሰቦች ይሄ የምታውቁት ነገር ነው ትላንትና ብሔር ብሔረሰቦች እኔ ነግሬያችኋለሁ ነገ አይቀርላችሁም እነዚህ ሰዎች እዛም ሲታሹ ታሽተው አራቸውን ሲበሉ ይመጡልሃል ወደ ሌላው ብሔር ብሔረሰብ ይመጡልሃል እስከዛ ደግሞ እኛን ፋታ እናገኛለን ራሳችንን እንደ አሁንም እየተደራጀን ፋታ እናገኛለን እንተነፍሳለን እናንተ ደግሞ ይመጣሉ ልኩስ ልክስክስ እንዲህ ነው ልኩስ እዛ ጋር ሄዳል ይለኩሳል ሲከብደው እዛ ጋር ሄዳል ይለኩሳል ሲከብደው እዛ ጋር ሄዳል ይሄ ነው የነሱ ስራ ስለዚህ ፋኖ ነኝ ጂኒ ነኝ ያለ በቅርቡ የመጣ የዱርዬ ቡድን ገዳይ ቡድን ድፍረት እነሱ አባቴ ጀግንነታቸው ለቅሶ ቤት ሰርግ ላይ ጥይት የሚተኩሱት ሰርግ ላይ ነው ሰው እንዴት ጥይት ሰርግ ላይ ተኩሳል እነዚህ ፋኖ ነኝ ብሎ ጥይት ሰርግ ላይ ተኩሳል ፋኖ ነኝ ብሎ ጥይት ለቅሶ ቤት ላይ ተኩሳል እኛ እንደዚህ አይነት ስርዓት የለንም እንዴ እኛ ጃልመሮ ሂድና ሰርግ ቤት ጥይት ተኩስ አይልም ንጹሃን አለ ሰላማዊ ቤት ነው ሰላማዊ መንገድ ላይ ሰላም ያለበት ነገር ላይ ጥይት አይተኩስም እናንተ እኮ ጥይት የምትተኩሱት ለሞ ጀግና ያዘው ዘራ ቡር መለስ ዜናዊ ብሏል ሀገር ማለት ህዝብ ነው ሀገር ማለት ህዝብ ነው ህዝብ ሊከበር ህዝብ እናከብራለን እኛ ለህዝብ ነው የቆምነው ሰርግ ቤት ገባ ጥይት ተተኩሳል ተተ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 ተte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 ep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 
ደሞ ያዙ ልቀቁኝ እንደዛ ሰርግ ቤት ተኩሰ ሰው ጨርሰክ ትመጣለ ደሞ ካልተያዝኩኝ ብለክ ትመጣለ ትገባለ እዛ ጋር ደሞ ጦርነት መሃል ላይ ደሞ የለም ማሩኝ ሳላውቅ ነው መንግስት አሳስቶኝ ነው የህዝብ ሰው ነኝ ጅኒ ብጥሴ ምናምን ህትት አርን ስትበላ እናንተ ወይ መደሞ አስጀመራችሁ አርፌ እኔ ትቻችሁ ነበር እስቲ ታው እስቲ እንከባበር እስቲ ሰላም ይሻለናል ብዬ ትቻችሁ ነበር አርፌ ቁጭ ብዬ ነበር እኔም እስቲ ቤቴ ላስተካክል እንደ ኦሮሞነቴ እስቲ የትግራይም ህዝብም ደግሞ ሰላም ያግኝ ፍሪደሙ ያስፈልጓል እንዲሁም የኢትዮጵያ ብሔረሰቦች ሰላማቸውን ያግኙ እኛ ጥላችን ትግላችን ከህዝብ ጋር አይደለም ከመንግስት ጋር ነው ዛሬም ነገም ከነጎዳ ብዬና አርፌ ቁጭ ብዬ እኔ መንግስትን ነው እየታገልኩ ያለሁት የ4 ኪሎ ፓርቲን እየታገልኩ ነው ያለሁት በህዝብ ስትመጡ ግን ዲፈረንት ነው በማንነት ስትመጡ ግን ዲፈረንት ነው እኔ ማንነት አለኝ እንዲነካብኝ የማልፈልግ ኦሮሞነት ማንነት አለኝ የሚያቃጥለኝ የሚያሳብደኝ ያንን ፓርቲ ስትነኩ ነው ምንነሳላችሁ ሌላ ምንም ፕሮብለም የለብኝም እኔ I don't have problem ከአማራ ጋር ከትግራይ ጋር ከደቡብ ጋር ከሁላችሁም ጋር ፕሮብለም የለብኝ the day you touch my people the
for you. Do not touch my Oromo. አትንኩብኝ ዘሬን አትንኩብኝ ማንነቴን አትንኩብኝ አታስመስ ፕሮፓጋንዳ አትስሩ በማንነቴ አትስሩብኝ ፕሮፓጋንዳ እየገደልከኝ እያረድከኝ ወለጋ አትበልብኝ ኦሮሞ ጨፍጫፊ ነው እንደዚህ ነው ትላንትና ኦሮሞ የዋ ነው ኦሮሞ እኮ ፋራ ነው ኦሮሞ እኮ ገዋ ነው ኑጃቻ ቱርቴ ጋላ ኑጃቻ ቱርቴ ሀረሞ ኦሮሞ ጨፍጫፊ ምን አይ ትላንት ጋላ ሲሉን ሲያንቋሽሹን ሲሰድቡን ኦሮሞ ፋራ ነው ኦሮሞ ቦቲ ኦሮሞ ጂኒ ኑጃቻ ወለኒ እንደዛ ብሎ ሲናገሩን ቆይተው ዛሬ ደግሞ ጨፍጫፊ ዛሬ ሞ ጨፍጫፊ በዚህ ጋር ደግሞ አሉ ደግሞ በዚህ ጋር ደግሞ አጉል ፍሬንድ ከሚሊኒክ ልጆች ጋር አጉል ፍሬንድ ናችሁ ደግሞ ኦሮሞ ኬኛ ደግሞ በዚህ ጋር ደግሞ I don't understand I do not understand this I don't ግን እኔ አንድ ነገር ልናገር don't touch me አትንኩኝ እኔ በቃ አትንኩኝ አነካችሁም I swear to God አነካችሁም አነክቻችሁም አላቅም አትንኩኝ በሚዲያም አትንኩኝ በምድር የማትመታችሁ አትንኩኝ don't touch me እንዴ አትንኩኝ በቃ ኑንጡቂና አትንኩኝ the day you touch me that's the day I get mad that's the day I will come to you that's the day I come for you and nobody can stop me and I will make sure I make change I know so trust me በኦሮሞነቴ አልደራደርም finish this ዲጋ አለቀ ማንኛውም ወዳጄ ኦሮሞነቴ ሲነካ ጠላቴ ነው ለኔ ማንኛውም ወዳጄ አባቴ ኦሮሞነቴ ሲነካ ጠላቴ ነው እናቴ ኦሮሞነቴ ስትነካ ጠላቴ ናት that's it አልደራደርም I don't care ይበስብስ ኦሮሞነቴ ለኔ ነው ይበስብስልኝ አቅዋሉ ለኔ ነው ይሁንልኝ ለኔ ይሁንልኝ በሰበሰም ምናለም ለኔ ይሁንልኝ ይቀመጥ አትንኩኝ እኔ don't touch me አትንኩኝ እኔ ወለጋ is ኦሮሞ ነው በዚህ በአምባገነን በውሻ ልጅ ምክንያት በኦሮሞ ደም መጥቶ በወለጋ ደም አለ አብይን ለማምጣት የወለጋ ልጅ ደም በኦሮሞ ልጅ ደም ነው የመጣው አብይ በኦሮሞ ልጅ ደም መጥቶ እንዴ በኦሮሞ ልጅ ደም መጥቶ ዛሬ የኦሮሞ ልጅ ይራባል ሽመልስ እነዚህ አውሬ እኔ እነሱን ነው የምታገለው አልኳችሁ እኔ እኮ ተው አልኩኝ ፎቴ ተውኝ እኔ የምታገለው እኔ አትንኩን እኛ ችግራችን ከመንግስትና ከስርዓቱ ጋር ነው እኛ ህዝቡ ለኛ ምንም ለኔ ህዝቡ I love it people ለኔ there's nothing ግን በፒፕልነት በማንነት በቋንቋ በሁሉ አክብሬ በኦሮሞ ምድሬ ላይ እንድትኖር ከፈቀድኩልህ አትንካኝ አትግደለኝ አልተመቸም ለቀቅ አድርገው ውጣ ትራንስፖርት ከኛ ምድር አለ ሀገር አለ ሂድ ጎንደርም ሂድ ጎጃምም ሂድ I don't care ግን በኦሮሞ ምድር ላይ ከመጣክ እንከባበር አክብረኝ ወለጋም ሆነ አርሲም ሆነ ባሌም ሆነ አምቦሌም ሆነ ሸዋስ ኦሮሞን አክብር መኖር ከፈለክ በወሎ ውስጥም ሆነ ስንት ወሎ እህትና ወንድሞቼን የበላችሁብኝ አፈር ብሉና ስንት ወሎ ኦሮሞ ነው የተበላው እዛ ጀግንነቱን ስለሚያውቁ ኦሮሞ ማለት ወሎ ማለት የኦሮሞ አይን ብሌን ይሄ ጥቁሩ ብሌን ነው ወሎ ኦሮሞ የኦሮሞ አይን እቺ ብሌኗ ናት ስንት ዘመድ ዘር ማንዘሮችን የበላችሁት ማላቅ መሰላችሁ እሺ ብለን በዚህም በዛም ታግለን እንደው ትንሽ እንኳን እናንተ ምን አይነት እኔ አትንኩን ትሄዳላችሁ ትመጣላችሁ ትገሉናላችሁ ነገር ትፈልጉናላችሁ ነገር ፈላጊው እናንተ ገዳዩ እናንተ ባዩ እናንተ በቤቴ ላይ በምድሬ ላይ በሀገሬ ላይ በተከበርኩበት ላይ እግዚአብሔር በሰጠኝ ምድር ላይ እሺ ናኖር ብዬ ባኖርኩ ምድር ላይ እየገደልከኝ ሚዲያ ላይ ያዙኝ ዘራፍ ጅኒ መተክጥት ካላስፈጣው እንደዚህ ካላደረኩኝ ማናችሁ እናንተ
ባሳይል መቆማ አጣሻር ሙታ ኮቱካ ያርገቻ ጅታ እያገኛችሁ ነው ማናችሁ አንተ በኦሮሞ ምድር ላይ መጣቅ አዛዥ ምትሆነው ትጥቅ አስፈጂ ድንቄ አለች ማዶላ አረበናታችሁ ይልቁንስ በዛ ያለውን ህዝባችሁን በኦሮሞ ክልል ውስጥ የሚኖረውን ህዝባችሁን እየገደላችሁ በግሩፕ እየተስማማችሁ የራስን ህዝብ መስዋዕት ካልተደረገ ትግል አያምርም እንትን ጀግንነት የለም ውጤት የለም እያላችሁ የምትገሉትን የራሳችሁን ሰዎች አቁሙ ልምካራችሁ ድምጽ ልሆንላችሁ እንጂ ለእናንተም ራሱ ድምጽ ልሆንላችሁ ለምስኪኖቹ ለምትኖሩት በየኦሮሚያ ክልል ውስጥ ስለዚህ የራስን ህዝብ መግደል አቁም አልፎ ተርፎ ደግሞ በራሴ ምድር ላይ የኖርክ ደግሞ የኔንም ህዝብ መግደሉንም አቁም ያ ካልቆመ ግን ስርዓት የሚያስከብር ኦሮሞ ሊብሬሽን አርሚ የሚባል ወታደር አለኝ ቂጥን ገልቦ አርጎ ከንስኛቺሱ ጅራ ቀብና ዋቀዮን አገለቱ አከሲቲናፍኑ ኦሮሞን አከሲቲናፍቱ አለን በቃ ዘበኛ አለን እንደ ድሮ ምትጨማለቅበት ቤት አይደለም የኦሮሞ ቤት ዘበኛ አለው ስርዓት ይዛለ ከኦሮሞ ልጅ በላይ አንተ ሰላም ተጠብቆ ትኖራለ አይ ስርዓት አሊዝም ትጥቃስፈታለው ኦሮሞ ጅንኒ ብለ በኔ ምድር ላይ ከመጣክ አባቴ ዶንት ወሪ ስርዓት አስከባሪ አለን ዘበኛ ኦሮሞን ዘበኛ ቀብያማችሽ ሀደራው አለን ዘበኝ ለዛውም አንበሳ እንደዚህ ቀጥ ብሎ የኦሮሞ ጀግና በድንጋይ እንደዚህ የሚያብለበልብሽ ዛሬ መሳሪያ ይዞ ቤቱን እናት አባቱን ቤት ምድሩን እያስከበረ እየጠበቀ ያለ የኦሮሞ ጀግና ልጅ አለ ትላንትናም ኦሮሞ ልጅ ጀግና ነው ዛሬም ጀግና ነው አይንበረከክ ነው መጣሽ ትበያለሽ ነገር ከፈለግሽ መኖር ትፈልጊያለሽ በሰላም ትኖሪያለሽ one of the other choose is in your hand darling ሁልሽ ምድረፎ ወጣም ለማኝ ድሮም እኮ እኮ ለለማኝ እኮ ክብር ሰጠው ትርፉ ሄደው እኮ እናቴ ትሙት ለማኝን አታክቡ ለማኝ ስታዝናለ ስታከብር ገላ የኦሮሞ እናት ገላ ማለት ግቡ ለልመና መጡና ገላ አለች ገላ ማለት ግቡ ውጪ ሆናችሁ ምግብ ሰጥቻችሁ ከምትበሉ ኑ ግቡ ገላ ኑ ግቡ ብላ የኦሮሞ እናት አስገብታ አጋሳስት በላና ከዛን ጠገበ ሲጠግብ ሲወጣ ጋላ ብሎ ሄደ ጋላ ቤት በልቼ መጣው ብሎ ያችን ስም ይዞ በነሱ ቤት ኦሮሞን ማንቋሽ ዳውን ለማድረግ ኖሞር እንደዛ አይነት ጨዋታ ካምባላ እንደዛ አይነት ጨዋታ የለም ካምባላ አምታልኙ እንደዛ አይነት ቀልድ የለም አሁን አንቀልድም we tired እኛ የኦሮሞ ልጆች we tired 150 ዓመት ሙሉ ስታርዱን ቡሊ ስታደርጉን ስታስሩን ስታጫማልቁን በገዛ ምድራችን ላይ እንደማን ነበር ማን ጀረና በኦሮሞ በገዛ ምድሯ ላይ ስትታረድ 150 ዓመት ሙሉ በአባቶቻችሁ በዘር ማንዘራችሁ ስንታረድ ብለን የገዳ ስርዓት ይዞን ነው እሱንም ኦሮሞ ምርጥ የገዳ ስርዓት አላት ምርጥ የገዳ ስርዓት የሚከበር እሱ ስርዓት ይዞን ነው እሱንም ራሱ የገዳ ስርዓት ይዞን ነው እሱም እስከ ዛሬም ድረስ ራሱ አንታልኙ ስንት ዲቃላ ተሸክማ ቁጭ ብላ እንደዚህ የምትሰቃየው የገዳ ስርዓት ይዞን ነው ታሪካችን ስርዓታችን ይዘን እንሞትበታለን እኛ እሷናት እሱንም ልንገራችሁ ስንት ለዛ ነው የማንም ዲቃላ እንደዚህ መጫወቻ ምን ሆነው የማንም ወጣጤ ገብቶ እንደዚህ መከራችንን የሚያሳየን ምን ይመስላችኋል እንዴ ስርዓት በገዳ ስርዓት ስታድግ ሰላምን ነው የምትፈልገው ሰላም ስጡኝ በኦሮሚያ ክልል የመጣ ሰላም ስጠኝ ሰላም ከሰጠኝ እኔ ምን ለምንድን ነው ምነካክ እንዴ እኔ እብድ ነኝ እብድ ውሻ ነኝ እኔ እብድ ነኝ እንዴ ከመሬት ተነስቼ ሰው መገላው ከመሬት ተነስቼ ያዙልቀ ከመሬት ተነስቼ ጥይት ተኩሰው እንዴ እኔ እብድ ነኝ እንዴ ነው አምናት እብዱ አንተ ነህ ቤቴ ላይ መጣክ ያዙልቀቁኝ ምትል ትጥቃስፈታ
አባቴ እንዴ ግድ ይላል እንዴ ነገር ግን አሁንም ቢሆን በእያንዳንዱ በኦሮሚያ ክልል የተጠበቀች ናት በዚህ ሰዓት ከሚገባው በላይ ተጠብቃ ዘናኮራ ተጠብቃ ነው ያለችው every single እርምጃ ተጠብቃ ነው ያለችው every single እርምጃ አንተልኙ ፊንፊኔ ልግባ የኦሮሞ ነጻጭ ሰራዊት ፊንፊኔ ልግባ ቢል አንድ ሌሊት ይበቃል አንድ ሌሊት ምን አባሽ ታመጫለች ነገር ግን ነው የሰው ሰላማዊነት ሰላም የንጹሃን ሰላማዊነት ያስፈልጋል የሀገር ሰላምነት ብዙ ፕሮሰስ አለው ለማንኛውም ነገር መሳሪያ ስለያዝክ ተነስታ አትተኩስም እናንተ ናችሁ የተማረከ የምትገሉ የምታርዱ የምትተኩሱ አትሊስት የተማረከ እንኳን አማራም ይሁን ትግሬም ይሁን ጅኒ አይገደልም በጦርነት ወይም ደግሞ በትግል ህግ እንደ ወታደርነት አንድ ሰው እጅ ሲሰጥ ሲማረክ አይገደልም ትግራዩ ስንት የትግራይ መቀሌን የሞላው ሌላ ተማረከ ህዝብ ነው ወለጋ ላይ ብትመጣ ያገር የተማረከ አለ እንደውም ኦሮሞ ሆኖ እንኳን በመንግስት ግዳጅነት ሂዶ የተዋጋ ከወንድሙ ጋር ተቀላቅሎ አብሮ በፍቅር እየሰራ ነው የአማራ ልጅ ሆኖ በስነ ስርዓት ተማርኮ እየመለሱ ነው ስንት ልጆችን የምንመልሰው ስንት ግን ሚዲያ ላይ የምትቀባጥሩት ይሄ የፉገራ ሙዳችሁ ለራሳችሁ የትንንሽ ግሩፕ አሁን ተሰባስባል የአማራን ህዝብ ለመብላት ኪሱን ለማውደም የአማራን ገበሬ ኪስ ለማውደም ፋኖ ጂኒ ብላችሁ የክሬት ያረጋችሁ እዚህ ሚዲያውን ስለያዛችሁት በቃ ትሰረጫጩና ትላላችሁ ቀፎቅል ይሄ ደግሞ ፋራ ቀፎቅል ባዶ ጭንቅላት ደግሞ ያልተማረ ማህይም በጠቅላላ ይቀባበልና ይላል መሬት ላይ ያለው ድራማ ሌላ ነው ወገኖች ትላንት ዛሬ ወለጋ ኦሮሚያ የሚሉት እኮ ድራማ ኦነግ እያሉ የሚጮህ ድራማ ትላንትና ትግራይ ላይ ሲያደርጉት የነበረው ድራማ ነው ወጣፋቅ ወቁ ብሔረሰቦች ተማሪ እኔ ደግሞ አንዳንድ አለ በእኔ ኢትዮጵያ ብሔረሰብም እኔ በአንዳንዴ ጆራችሁ ላይ ጥጥ አርጋችሁ ነው እንደምትተኙት እንዴ ቤታችሁ ውስጥ እንዴ ነቃንጃቦ ነገ ለራስ ነው ነገ አልተናገረችኝም ዋኖፊ እንዳትል ለማንኛውም ከራሳችን ላይ ወራድ በሉ ወራድ ከወለጋ ራስ ላይ ወራድ ከኦሮሚያ ወለጋ ራስ ላይ ወራድ በሉ ወራድ ትላንትና ምን ነው ትላንትና ኦነግ ወለጋ ውስጥ ብቻ ነው ጫካ የወለጋ ጫካ ውስጥ ነው እንዲህ የሚቆላላው ስትሉ አልነበር እንዴ ምን ነው ዛሬ ደግሞ ምን ተገኘ ዛሬ ዱቢ አረቢ ጻዋ ከዮና ገነቱ ማልጀና ረሲላ ያ ረቢ ጎ የኦሮሞ ያጭዬ ደም ገና ብዙ ነገር ይሰራል አባቴ ሊዛቤ anyway ዱጋን እንጅራቲ forever እውነት ሁሌም ይኖራል እውነት ሁሌም ያሸንፋል የኦሮሞ ነጻጭ ሰራዊት እውነትን ይዞ ነው የሚጓዘው በእውነት ይሻገራት በእውነት ያልፋል የትግራይ ነጻጭ ሰር በእውነት ነው እውነት ሁሌም ታሸንፋለች ጀግንነት ደግሞ ከዘር ማንዘራችን የወሰድነው ነው አዎ ኦሮሞ ጀግንነት ከዘር ማንዘሩ የወሰደ ነው መሳሪያ ራሱ አስፈልጉም በጥይት ራሱ አናትን ብሎ ቁልፍ አርጎ ቁጭ ማድረግ ይችላል መሳሪያ ይዘመተል ገላለው ስትል ይሄ ከድሮውንም የተደረገ ነው ቀሮን ታቋለህ ያ እንደዛ ቀሮ መጣ ብለ የምትፈራው ዛሬ ሰልጥኖ በወንድሙ በጃልመሮ ሰልጥኖ ዘናኮራ ብሎ ቤቱና አባቱን ቤት የእናቱን ቤት ኦሮሚያዬን እየጠበቀ ነው አንተ ግን በዛች እየተጠበቀች ባለች ስነ ስርዓት ባለችበት ምድር ሰላማን ለማግኘት በዚህ ስርዓት ምክንያት ብዙ ያጠቻቸውን ልጆች የታሰሩትን ለማስፈታት ደፋ ቀና በምትልበት ምድር የራሷንም ያልጨረሰችበት ጉድ ምድር ላይ አንተ ተጨምረ ስትመጣና ነገር ስትፈልገን አባቴ እንግዲህ እሱ ለእናንተ ትቻለው መልሱን ዳሴት አው እኛ ራሳችንን ሰላም ለመጠበቅ ምድራችንን ከስቃይ ለማውጣት እርስ በራሳችን
በአንድነት ተስማምተን ኦሮሚያን ለመጠበቅ ታሪካችንን ለመጠበቅ ብዙ ነገር ለመስራት እኛ ደፋ ቀና የምንልበት ጊዜ ነው። ኑንቱቂና ያጀራና ሆይ ሆ ነምበዴ ኤኒዌይ ዱቢሉ ማጅርቲ ኤኒዌይ ለነገሩ በቅርቡ ይገላግለኛል ጃልመሮ በቅርቡ ይገላግለኛል ቲዲዬ እኔ ፍቅር እሷን በዛ በኩል ሰሜኑን ያስቆጣጥ ያርግ ታባ ወይ ገላ ስለዚህ ግን እስከዛ ድረስ ግን አሁንም ቦቅበቀሽ ነው አዳሜ ወይቶቶ ሚዲያ ላይ እና ቀደ በዛ በቲዲኤፍ ጊዜ እኮ ስታደርጉት የነበረ ነው እኮ ወይ አላችሁ ትንፈራፈራላችሁ ሰው በእንግዲህ ፊንፊኔ ላይ እንጂ አክሮባት የምትሰሩ ምንድነው የሚባለው? እኔ እኮ ድራማችሁ እኮ ኢስቱማች እኮ እንዴ ኢስቱማች የታሰረ የኦሮሞ ልጅ ሲገደል የነበረ የኦሮሞ ልጅ እስከ ዛሬ ታስሯል። ዳውድ ኢብሳ የት ነው ያለው? ዳውድ ኢብሳ እንኳን ለኦሮሞ ህዝብ ለኢትዮጵያ ሙሉ ኢትዮጵያ ልታከብሮ የሚገባ ጀግና አባታችን የቤት ቁም እስረኛ አደርጋችሁ እኛንን እኮ ስንት ቁስል ያለን ስንት እስረኞቻችንን በመርዝ ትንበሉት ያወጣችሁ እንዴ እኛ እኮ ነን የቆሰልነው ወገኖቼ እኛ እኮ ነን ቁስለኞች በእኛ ቁስል ላይ እኮ አለመከረን ማይክል ጃክሰን ይሆኑብናል እየተከራባበቱ አክሮባት በቃ አለ ቲክታክም ብዙ ፎሎወር ላላቸው እንዲህ በይ ካልበልዛ እንግዲህ ያው ቲክቶክ ጥርቅም ይደረጋል የስድብ ማት ይወረድባታል ስትንቦቅ ስለምትንቦቀቦቅ ቲክታክም ኖፍ ፎሎወር አላት በቃ ተቀባበል ነው ወለጋ ጁንታው ትለላቸዋለች ይሄ ቦዛዴው ግሩፕ በዛ ሰበብ ገንዘብ ላክፍላፍ ያደርጋል ፋኖ አለ ምናምን ትላንት የት ነበረ ፋኖ ትግራይ እንደዛ ባህር ዳር ድረስ ገብታ ጀግና አርጋ ስትወጣ የት ነበረ ፋኖ እናንተም ራሱ ፋራን ይሄ ዋኖ ምትል አንዳንድም የነሱ ደጋፊ እናንተ ራሱ ፋራ ናችሁ I feel sorry for you ራሱ ፋራ ናችሁ ገብርኤል መብራን ፋራ ነው እስቲ ክሊክ አርጉት የት ነበረ ይልቁንስ ስርዓትና ጸባይ ይዘክ ስንት አመት ሙሉ ተከብረ በኖርክበት በኦሮሞ ምድር ላይ በስነ ስርዓት የምትኖር ከሆነ ተከብረ በስነ ስርዓት ንብረትን ኑሮህን ይዘህ በስነ ስርዓት ቁጭ ብለ የምትኖር ነው የሚሻልግ ይልቁንስ ማለት ነው እስከ ቲዲኤፍ እስከ ባህር ዳር ድረስ መጣ እንደዚህ የታለ ህዝቡን ሳይሆን አብይ ካሰማራውና የአማራ ሚሊሻ የተባለው ጋራ በዱኑ በንጁኑ በሚኒሴው ሲወረድበት የት ነበረ ፋኖ ኧረ ንገሩኝ ያ ፋኖ አይ አለቻይ እስቲ ተውት ለዛ እኮ ነው ሶኬ ተወራጩ አለን ተወራጩ ፋኖ ያላችሁ ተወራጩ I don't care you have everybody እንደፈለኩን እሱ የራስ ጉዳይ ነው ግን ፋኖ ብለክ ኦሮሚያ ክልል ላይ ከመጣክ ተስካስፈታለው ኦሮሚያ ህዝብ ምድሬ ኔዳት ጂኒ ቢጥስ ላይ ስትመጪ ግን I'm telling you the truth you're going to be መዳበሪያ ነው የምትሆኑት that's the truth መዳበሪያ ነው የምትሆኑት አለቀ መዳበሪያ ነው የምትሆነው ይሄ ደግሞ የታወቀ ነው ያየንም ነው ቤቢ አይደለም ትላንት ዛሬ አይደለም ዛሬ ትላንትም አልተቻልንም እኛ ኦሮሞ ልጆች የጃልመሮ ለዛውም የቦቦ ፎርስ ነይ እንግዲህ ማሚቴ ነይ ትጥቅና አስፈቺ ያለ ምግብ ያለ መብራት ያለ ውሃ የኦሮሞ ህዝብ በረሃብ ላይ ሆኖ ነው የሚያንቀጠቅጥሽ ያለው እሱ የምናውቀው ነው ግን ሚዲያ ላይ አፋችሁን አትክፈቱ የውሸት እንትን አትበሉ አትንዘዙ ሚሰማችሁ የውጭ አይልም ራሱ አይሰማም የሚሰማችሁ ከንትን ቤት ከቲክታክ አታልፍም እዛው አታልፍም ምክንያቱም እናንተ እኮ በአንድ ቀን ውስጥ ሁለት ማመልከቻ የምታስገቡ ናችሁ እኮ ለሰልፍ ራሱ እኮ ሰልፍ ወጣው ነብደ ugaadam rabbi gawaaqayo garabbi namni yakkafote namakkachi akkomaatan akkana kona makan kolfisisun jurum lafarqana garabbi gawaaqayo እነዚህ እኮ በጣም እኮ ነው የሚያስቁኝ እናንተ በአንድ ቀን ውስጥ ሁለት ሌተር ሁለት ዲፈረንት አይነት ሌተር ያስገቡናችሁ ውሸት ነው ሙሉ ለውሸት ነው እውነት የለማ እውነት የለህም ስንጮኛ ስናለቅስ እውነታን ይዘን ነው
እውነት ተበድለን እውነት ቆስለን ነው ምንናደደው እውነት ቆስለን ነው እውነት ተመተን ነው እውነት ቆስለን ነው ምንናደደው እነዚህ እኮ ፉገራ እኮ ነው ይፉግሩን ድራማ እኮ ነው የሚሰራብን እናንተ እንዴ የትግራይ እናት ብታለቅስ ልጇ ተደፍሮባት ነው የኦሮሞ ልጅ ብታለቅስ ልጇ በየቱቦ ውስጥ ተጥሎ ነው ልጇ ታስሮባት ነው ተርቦባት ነው ተገሎባት ነው እንዴ እኛ እኮ ቆስለን ነው 150 ዓመት ሙሉ ኦሮሞ ሆይ እንዳለች አንድ ቀን ያ ረቢ ዋቀዮና ገለቱ ምትልበትን ቀንኛ ከኦቦፎርስ እድሜ ለኦቦፎርስ ደፋ ቀና ያለ የኦሮሞ ልጅ ደፋ ቀና ያለ ያሰራበት ነው በዛ ላይ ደግሞ የማንም ቦዘኔ ግሩፕ ሚዲያ ላይ ኡቱቱቱቱ ብለሽ ገንዘብ ለሰብስበህ ለማምለጥ እንዳይወንድ ምን ሁሉም እንደዚህ ናቸው ፋኖ ነኝ ባይ በጠቅላላ ይመጣል የአማራ ህዝብ ራስ ንቃ በኦሮሚያ ክልል የምትኖር የአማራ ህዝብ ንቃ በኦሮሚያ ክልል የምትኖር ንጹሃን የአማራ ህዝብ ንቃ ከነዚህ ቦዘኔ ጋራ ፋኖ ነኝ ብለክ ወርጥ ብለ ቦምብና መሳሪያ እየደበክ በየቤተ ክርስቲያኑ በየመስጊዱ በየቤት ውስጥ እያወጣን ነው እንደዛ ያደረክ የኦሮሞ ልጅ የምታርድና ተስማምተ የምታስገድል ከሆነ ተጠያቂነት አታልፍም ስለዚህ እነዚህ ቦዘኔዎች ካንተ ፋኖ ጂኒ ያለ ገንዘብ ይሰበስባል ይለቅማል ከዛም በኋላ ይሄዳል አሜሪካን ላይ ዘና ፈታ ብሎ ምን የመሰለ 5 ስታር ሆቴል ላይ የሚፈልገውን ቺክ ያማሰለ ዘና ብሎ ገንዘቡ ሲያልቅ ተመልሶ ይመጣል ርዕስ ይዞ ለቲክታክ ብዙ ፎሎወር ላላቸው ለፌስቡክ ፎሎወር ላላቸው ይሰጣል ከዛ አታልፍም ወንጀል ነው ከዛች አታልፍም ወደዛ ከሄደች ተለቅ ይላል ገበጥ ይላል ከዛች አታልፍም ወንጀል ነው እዛች ነው የምትሆነው ይሄ በቃ የሚዲያ ጋጋታ ነው የሚሆነው because is ወንጀል መንግስት ባይነኝ ባገነኑም እሱም ያቀልሱም ታርድ ፋብይ ራሱ ደከማችሁ እናንተ እሱ ራሱ ቦታውን እየፈለገ ነው ወዴት ሂጄ ልቀበር እሱ ራሱ ተሰቃየ ሶዮ በገዛጁ ልጆቹን ክዶ ልጆቹን የካደ ህዝቡን የካደ ህዝብ ላይ ጦርነት ያነሳ ሰው መቼም ሰላማዊ ማንኛውም መንግስት በህዝብ ላይ ጦርነት ካነሳ ሰላም የለውም እድሜ የለውም አበዳን አለቀ ምንም ዜጋ ላይ ይሁን በማንም በዓለም ላይ በህዝብ ላይ ጦርነት ካነሳክ እድሜ የለህም ምንም እሱን ቀውሶ አንዴ ዚላል አንዴ ግራ ገርቶት አንዴ ናይጄሪያ አንዴ ምናምን እንዲግግ ለሱም የናንተ ሴራ እሱንም አቀወሰው ስንት ሰዓት ውስጥ ስንት ዳሜጅ ለዚች ምድር እንዲሆን አደረገ ከሱ ስርም ያሉት ስንት ዳሜጅ በዳሜጅ የኛ የምንታገለው 4 ኪሎ ያለውን ዳሜጅ ያመጣውን ስንት ዳሜጅ ስንት ንብረት ስንት የሰው ህይወት ስንት የሰው እንትን እስከ ዛሬ ድረስ እያጠፋ ያለው ሆዳሙን ቦዘኔ ግሩፑን 4 ኪሎ ውስጥ ያለውን እኛ የምንታገለው እናንተም ችግር ካላባችሁ ከነሱ ጋር ነው መታገል ህዝቡ ምን ያርግ ወለጋ ምትለው በጀዋር ፒክቸር ይመጡና 666 ይለኛሉ ጀዋር እኔ 666 አይለኝም ጀዋር እኔ 666 አይለኝም ጀዋር እኔ ጀዋር ልጅ ነኝ 666 አይለኝም እኔ ጀዋር ትላንትና ጀዋር እስር ቤት ሲገባ 7 ቀን ነው እዛ መንገድ ላይ ተኝቼ እብድ ሆንኩት ጀዋር 666 አይለኝም he is my blood ጀዋር is my blood he can't say 666 to me በጀዋር ፒክቸር እየመጣችሁ 666 አትሉን ጀዋር አይለኝም 666 ሺ ጊዜ ጀዋር ደጋፊ ብትሆን እኔን ጀዋር ግን አንተ ደጋፊ ጀዋር ወዳጅ ብትሆን ሌላ ዜጋ ሆነ ጀዋር ግን እኔ ደሙን 666 አይለኝም ቤተሰቡን ህዝቡን ጥሎ የመጣው ለኔ ነው ለህዝቤ ሰላም ነው ጀዋር 666 አይለኝም በሱ ስም ትነግዱ ግን አላችሁ የራሳችሁ ጉዳይ ነው I don't care anyway የወንድሜን ስም በዚህ ሰዓት ማንሳትም አልፈልግም let's leave it ግን ስለመጣ ነው የጀዌን ስም ማንሳትም አልፈልግም it's not I don't need to
it's not important right now. I don't need to ማንሳት አስፈልግም እሱን ተው ግን ጀዌ is my blood ደሜ ነው ደሙ ነኝ ከአንድ ደሜ ተቀዳን ደም ነን እኔ ጀዌ ነኝ 666 አይለኝም ሲያገኘኝ እንደው ግጥም አድርጎ እዚህና እዚህ ነው የሚስመኝ ስለዚህ በሱ ስም እንዲህ ነው በደብረጽዮን ስም በጀዋር ስም ምናም በጀዋር ፒክቸር በደብረጽዮን ፒክቸር እያወኑ እየመጡ ይቃጃሉ ቅጀት ሞኝሽ ፈልጊ አቦ እንደዚህ አይነት የተበላ ሙድ ላይ አንሰራም ቤቢ አንቺንም ፈልገን አፈላልገን እናስርሻል ቅንቅን we know please እንደናንተ ገዋ አይደለንም anyway ስለዚህ ለማንኛውም እንዳልነካችሁ ከፈለጋችሁ እቺን አፌን ዝግት አድርጌ ቁጭ እንድል ከፈለጋችሁ do not touch me አትንኩኝ እንጡቂና አናንጡቂ blood and can you see this blood don't touch it በቃ that's the only thing ኦሮሞን አትንካብኝ ደዴ ኦሮሞን ስትነካብኝ ያቃጥለኛል ንጹሃን ስትነካብኝ የማንኛውም ብሔር ንጹሃን ሲነካ ያቃጥለኛል ኦሮሞን ደግሞ ስትነካ ወዳጄ ሞንክ ጠላቴ ሞንክ ጓደኛዬ ሞንክ አባቴ ሞንክ እናቴ ሞንክ ዘመዴ ሞንክ ማንም ሞንክ የኦሮሞ ፖለቲከኛ ሆንክ የኦሮሞ በጣም እንትምትመም ሆንክ I don't care I will fight you I will tell you shit I will come for you መጣላችኋለሁ በቃ ለኔ ኦሮሞነቴ ለኔ ደሜ don't አትንኩብኝ ኦሮሞነቴን ወለጋም ይሁን ባሌም ይሁን ጅኒም ይሁን አትንኩብኝ አንድ ብለድ ነን this is the blood ያመኛል እንቅልፌን ያሳኛል በቃ አትንኩኝ ካለካችሁኝ እኔ ጥሌና ግብግቤ ከስልጣኑ ከባለ ስልጣኖቹ ጋር ነው ከነሱ ጋር ነው መጨረሻው እኔ አለቀ ያ ነው ስለዚህ ይሄን ነው ምላችሁ ስለዚህ ይሄ የወለጋ ኦሮሞ ጋጋታ የፉገራ ጋጋታችሁን አቁሙት የተበላሙድ ትላንትና በትግራይ ሲሰሩ የነበራት ወሎን ስታርዱ ወሎን ንጹሃን ስታርዱ የምትሰሯት ግርግር ነበረች ትግራይን ስታርዱ ይትሰሯት የነበረች ግርግር ናት አሁንም ኦሮሞ የወለጋን ኦሮሞን ያረዳችሁ ስለሆነ እቺ የምታደርጓት ግርግር አቁሙ እንደመጣችሁ ዛው እንታገላችኋለን በመንታገላችሁ መንገድ that's the only thing ግን እቺ ሚዲያ ግርግራችሁ የተበላችሁ ሙድናት we are there እኛም አለ ጅራ ስለዚህ እሱን አቁምልኝ ይሄን ነው ምለው ከዛ በተረፈ ኦሮሞ ፈርስት ትግላችን እንግዲህ ልንገራችሁ በጣም ከሚገባ በላይ እየሄደ ነው ቀውጢ ነው በአሸናፊነት በድል የሚያልቅ ነገር ነው ወቦ የኦሮሞ ዘበኛ ነው እናት የኦሮሞ እናት እብላ 9 ወር ጀግና ልጅ አምጣ ወለደች ያ ጀግና ልጅ ደግሞ ብዙ ስቃይ ያየ ስለሆነ በቃኝ ኦሮሞዬን ነፃ አውጥቼ ቤቴን ግጥም አድርጌ ይዛለሁ ብሎ በእያንዳንዱ በኦሮሚያ ክልል ላይ እየሰራ ነው አለቀ ስለዚህ ኦሮሚያ ቤት ዝግትናት ጥርቅምናት መተክ ልምበላጠጥ ያዙን ልቀቁኝ ስትል ደግሞ ያው መዳበሪያ ነው ምትሆኖ በሰላማዊ መንገድ ደግሞ ኖራለሁ ካልክ ደግሞ አብሽር ቤቢ ኖ ፕሮብለምስ እንትፍትን ብለ መኖር ትችላለህ ኖ ፕሮብለም ቤቢ we like you so much it's okay ከዛ በተረፈ የኦሮሞ ልጅ ተርቦ የኦሮሞ ልጅ ዳውኑ ነው የኦሮሞ ልጅ ተሰድቦ አንተ ግን በኦሮሞ ክልል ላይ መሳሪያ ይዘክ ያዙን ልቀቁኝ እቺ ምድር አይሆንም አይሰራም especially በዚህ ታይም ትላንትም አልሰራም ዛሬም አይሰራም አሁን ደግሞ ጭራሽ is closed ይሄን ወቁ አንድ ይሄ ነው ሁለተኛ በዚህ አጋጣሚ ቲዲ በጣም ደስ የሚሉ ዜናዎችን መናገር የለብኝም እንግዲህ ተይዣለሁ ግን ቲዲኤፍ በጣም በርቱ ጀግና ናችሁ ብዙ ስቃይ ያሳልፋችኋል እና ግዴታችሁ ነው የትግራይ እናት ግዴታዋ ነው ራሷን ማስከበር አለባት ሰላሟን ማስከበር አለባት ሀገሯን ማስከበር አለባት ጠላቷ ከየትም ይምጣ ስለማይቆም ስለማይተኙላት እስከምትችለው ድረስ ሂዳ ህዝቧ መከበር አለበት ስርዓቱ ላይም ተቃውሞ አላት ልክ እንደ ኦሮሞ እኛም ኦሮሞች ስርዓቱን እንቃወመዋለን ስለዚህ
እሷም ፓርት ኦፍ ናት ስራውን ትቃወማለች እሷ ቤንሻንጉልም ቤንሻንጉል ጉሙዝ ቲዲኤፍ የኦሮሞ ነጻ አውጪ ሰራዊት ስርዓቱን ይቃወሙታል እየታገልን ነው በድል የሚጠናቀቅ ነው ትንሽ ጊዜ ናት የቀረችው ቀርባለች ድላችንን የምንጎነጭባት ሰዓትና ቀን እነግራችኋለሁ ትንሽ ጊዜ ናት በዛ ላይ ፈተናዎች ይኖራሉ መስዋዕቶች አሉ ትግል ይቀጥላል ግን የምናሸንፍበት የምንከበርበት ኦሮሞም ነፃ ምትሆንበት የትግራይም ህዝብ ነፃ የሚሆንበት እንዲሁም ብሔር ብሔረሰቦች ሰላማቸውን የሚያገኙበት ምርጥ ጊዜ በቅርቡ ይመጣል ወዳችኋለሁ አከብራችኋለሁ አሁንም እባካችሁን ሚዲያ ላይ አትወራጩ ብዙ እንትን አትበሉ because አለን ለማንኛውም ኦኬ እና ይሄ በወለጋ ላይ የሚደረገው ጋጋታ ውሸት ነው ፉገራ ነው በወለጋ ኦሮሞ ልጅ ሬሳ ላይ እየተሳቀብን ነው ያላገጡብን ነው ዛሬ አይደለም የወለጋ ልጅ ላይ ሬሳ ላይ መላገጥ የተጀመረው ኤኒዌይስ በዚህ አጋጣሚ ወቦኮ ናፍ ጀባዳ ኦሮሞኮ ጀባዳ ባይሲን እንጃለዳ ዲገኮ ልቡኮ ሁንዲ ከሰን ጀባዳ ኢምቢሊሶምና ቢሊሱማን ዱፋ ጅርቲ አንዳንድ ኦሮሞ ነኝ ባዮች አሉ ነፃ ወጥተናል የሚሉ ትላንትናም ነፃ ወጥተናል ብሎ ከአብይ ጋር ገብቶ ጉድ የሰሩ ነፃ አልወጣንም we not ግን we fighting for it we will because ብዙ ጠላት አለን ነፃ እንወጣለን በቅርቡ አይዟችሁ ኦሮሞኮ ጀባዳ ሁላችሁም ብሔር ብሔረሰቦች ማንኛውም ብሔር ብሔረሰብ ንጹሃን አከብራችኋለሁ ወዳችኋለሁ ሰላም እስከሰጣችሁን ድረስ ሰላም እንሰጣችኋለሁ ሰላሜን ከነሳችሁን ግን ፋይት አደርጋችኋለሁ ታገላችኋለሁ ማለት ነው በስነ ስርዓት በመታገል ባለኝ በጥሩ በመታገል ባለብኝ ነገር ሁሉ ታገላችኋለሁ ሰላሜን ከነሳችሁን ካረዳችሁን ከገደላችሁን ጸጥ ብዬ አልተኛም ስለዚህ ይሄን ምላችሁ በተረፈ ወቦኮ ናፍ ጀባዳ መሮኮ ጀባዱ አባኮ ልቡኮ መሮኮ love you ናፍ ጀባዱ ወቦኮ love you ጀባዱ ኦሮሞኮ ጉቱ ከሰን ጀባዳ ቢሊሶምና ዲዮ ከነቲ ኦሮሞን ቢሊሶምቲ ሲኒቲማ ኦሮሞ ካላቪ እና የትግራይ እህትና ወንድሞቼ ያው ታውቃላችሁ ፎንቃዎች በጣም ነው መወዳችሁ ያው እንኳን ለካቲት ባህል በሰላም አደረሳችሁ ብዬ ለናንተ ምርጥ የተጋሩ የዘፈን ከፍትላችሁ ወንድለው መልካም የካቲት 11 በዓል በሰላም አደረሳችሁ ወዳችኋለሁ በርቱ ሁሌም አንድነታችሁን ትግላችሁን ጠንክሩበት ቲዲኤፍና ጠንክሩ እንዲሁም ይጆሌ ቢያባኮቲ ጀባዳ ቶኩማ ኬኛራቲ ወልጃለቹ ኬኛራቲ ጀባቹ ቀብና ቶኮተው ቀብና ቶኩማን በርባችሳ ኦሮሞን ቶኮተው ቀብዲ ወልጃለቹ ቀብዲ ወልከበጁ ቀብዲ ወልጉዲሱ ቀብዲ ወቦ ጀቤሱ ቀብና ወጅን ወልጃለኔ ወልከበጅኔ ወልገር